ሰላም ጤና ይስጥልን እንዴት ናችሁ የራስ ጃዝ ቲዩብ ቤተሰቦች ዛሬ ለየት ባለ አንድ አዲስ መረጃ ይዤላችሁ ወደ እናንተ ብቅ ብያለሁ። ዛሬ ስለ ሀገራችን ስለ ኢትዮጵያ አትሌቲክስ ፌዴሬሽን ደካማ ጎን እናወራለን። ይህን መረጃ ወደ እናንተ ሳደርስላችሁ በቅርብ ለሚካሄደው ከፊታችን የኢትዮጵያ 54ኛው አትሌቲክስ ሻምፒዮና በተመለከተ ነው። ከዚህ ቀደም በ8 ህመም ሲካሄድ የነበረው የኢትዮጵያ አትሌቲክስ ውድድሮች ዛሬ በህመም ችግር ምክንያት በ7 ህመም የሚካሄደው እድሜ ጠገቡ የአትሌቲክስ ውድድር ተብሎ ስያሜ አግኝቷል። ሙሽራው ፌዴሬሽን የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት ባወጣው አዲስ መግለጫ በህመም 7 ብቻ ውድድሮች እንደሚከናወኑ መረጃዎች ያሳያሉ። ሙሽራው ፌዴሬሽን በኢትዮጵያ አትሌቲክስ ስፖርት ውድድር ታሪክ የመጀመሪያውና አንጋፋው የአትሌቲክስ ውድድር ዓመታት በተቆጠሩ ቁጥር ከከፍታ ይልቅ ለዝግታ እየቀረበ መጥቷል። ይህ አንጋፋ ውድድር ለ54ኛ ጊዜ በኢትዮጵያ ስፖርት አካዳሚ ከሚያዝያ 28 እስከ ግንቦት 3 2017 ዓ.ም ይደረጋል። ይህ ውድድር ሲከናወን በአካዳሚ የሚገኘው የመሮጫ የህመም የመጀመሪያው ረድፍ ከአገልግሎት ውጭ መሆኑን ተከትሎ በ7 ህመሞች ይከናወናል። ይህ ደግሞ ውድድሩ ከታለመለት ዓላማና ዓለም አቀፍ ስታንዳርድ አንጻር ከደረጃ በታች ነው። አንድ የመሮጫ ትራክ ደረጃውን የጠበቀ ነው ከሚያስብሉት ጉዳዮች ዋነኛ ህመም ወይንም ደግሞ የመሮጫ ቁጥር ሲሆን እሱም 8 ነው። በዚህም ትራክ 1 በትክክል 400 ሜትር ሲሆን ትራክ 8 ደግሞ ርዝመቱ 453.7 ሜትር ነው። ይህ የርዝማኔ ልዩነት የመጣው በትራኩ ጠመዝማዛ ቅርጽ ምክንያት ነው። በዚህም በተለያዩ ዓለም አቀፍ ውድድሮች በህመም 8 ላይ የሚሮጠው አትሌት ከፊት ለፊት ቀደም ብሎ ይጀምራል። በትራክ 1 እና 8 መካከል ያለውን ልዩነት ለማጥበብ ከዚህ አንጻር ስንመለከተው 54ኛው አንጋፋው የኢትዮጵያ አትሌቲክስ ሻምፒዮና ከደረጃ በታች የሚደረግ ውድድር ነው። ከክልሎችና ከተማ አስተዳደሮች ከ31 ክለቦችና ተቋማት የተውጣጡ 1379 አትሌቶችን የሚካፈሉበት ውድድር በዚህ ደረጃውን ባልጠበቀ የውድድር ስፍራ እንዲካሄድ ማን ፈቀደ? የፌዴሬሽኑ ስራ አስፈጻሚ ወይንስ ባለሙያዎች? ይህን ለመወሰን መስፈርቱና ምክንያቱ ምንድነው? 42 የሚደርሱ የውድድር አይነቶች የሚካሄዱበት የኢትዮጵያ አትሌቲክስ ሻምፒዮና ለምን በክልል ከተሞች ለማካሄድ አልተፈለገም? ይህን ውድድር ለማስተናገድ የተሻለ አቅም ያላቸው ሐዋሳ እና ድሬዳዋ ከተማ የመሳሰሉት ከተሞች ነበሩ። ከዚህ ቀደሙ ይህንን ውድድር በ2015 በሐዋሳ ከተማ ማከናወን ተችሎ ነበር። ዘንድሮ ምን ከለከለን? ክለቦች ከአዲስ አበባ ውጪ ውድድር የማድረግ አቅም የላቸውም ከተባለ አቅማቸው ታይቶ ተወያይቶ መወሰን ይቻል ነበር። እንደ አማራጭ የረዳት ኮሚሽን ደራርቱ ቱሉ አካዳሚ መጠቀም ይቻል ነበር። የፌዴሬሽኑ የውድድር ክፍል የትኞቹን የውድድር ቦታ አይቶ ወሰነ የሚለው ጉዳይስ መልስ ይሻል። የአመራሩ ውሳኔ ሰጭነት ብቃት እንዳለ ሆኖ ታዲያ በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና አትሌቶች አቅማቸውን እንዲመዝኑ ያግዛል የተባለው ሙሉ ላይ ነው አቋምን ለማየት የሚሆነው። ፌዴሬሽኑ ውድድሩን ለማስተናገድ 400 የሰው ኃይል ስለመጠቀም የበጀት እጥረት ይገጥመኛል ብሎ አስቦ ከሆነ ይሄም ውሃ የሚያነሳ ሐሳብ አይደለም። ምክንያቱም ዲፖዚት ወደ 100 ሚሊዮን የሚጠጋ ገንዘብ አለው። ለማላጋ ማጣሪያ የሚረዳ ተብሎ የሚታሰበው ይህ ሻምፒዮና ከህመም ውጭ ከዘመናዊነት እጅጉን የራቀ ነው።
እንደዚሁም ደግሞ ዲጂታል የሆነ የሰዓት መቆጣጠሪያ የለውም። ይህን ስንል ዲጂታል የሰዓት መቆጣጠሪያ ባደጉት ሀገራት ላይ ልክ አትሌቶች በሚጨርሱበት ሰዓት ቶርሶ ወይም ደግሞ ፊኒሺንግ ላይ ለመጨረስ ሲሉ የሚያዘው ላፕ ነው። ይህ ዲጂታል የሰዓት መቆጣጠሪያ በእኛ ሀገር በጭራሽ የለም። በዚህም በዓለም ከ20 ዓመት በታች የዓለም ሻምፒዮና በ800 ሜትር ፔሩ ላይ በተካሄደው ውድድር ላይ የቀረነው ማኑዋል ታይም ኪፐር በመጠቀማችን እንደነበረ አይዘነጋም። ታዲያ ከ50 በላይ ሚዲያ 54ኛውን የኢትዮጵያ አትሌቲክስ ሻምፒዮና ከነ ችግሩ ለይስሙላ ብቻ ሊዘግቡ ተመርጠዋል። ውድ ቤተሰቦቼ እናንተስ ይህንን ችግር በምን አይነት መንገድ ሊቀረፍ ይችላል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ዳግም በቀጣይ አዲስ መረጃ ወደ እናንተ ይዤ እስክቀርብ ድረስ ቸር ሰንብቱልኝ። አንተ ስንት ነው ያስከው? 05 ማለት ተሰብሯል ማለት ነው። ወለ ጉድ ነው በለኝ። አሪፍ ነው። አትሌቲክስ ሻምፒዮና የወርቅ እየበልዩ በ1500 ሜትር 4 ደቂቃ 5 ሴኮንድ 09 ማይክሮ ሰከንድ በመግባት አንደኛና የወርቅ ሜዳሊያ ተሸላሚ ለምለም ኃይሉ ከኦሎምፒክ